ጋሞ ጎፋ አርባ ምንጭ እሱን ስትገረፍ ትበላለህ ቂንጭ አለ ጀባ ምንድነው ጀነቱ ገባን እንዴ ምንድነው ሁሉ ደስታ ምንድነው ሁሉ በረከት ምንድነው አረ ጉዴ ፈላው ይው ቀድማ አጥያለሁ አሁን አጥይላለሁ ተንጣጣ አረ አበደ ሳምንት ነው ያ አላህ ይሄውል እንግዲህ ብራንድ ማለት ፎረስት ነው አባቴ ይችላል ብራንድ የሆነ ቲም እኔ አልስቅም እኔ ለምንድነው እኔ ምን ለምንድነው ቻንሳችሁ ተጠቅማችሁ ዋንጫው ማትበሉልና እኛ ማንገላገለው ምንድነው ይሁሉ እሺ እንዴ ፎረስትን አዌይ ማኛ ከኛ ውጪ እኔ ግራ ነው የሚገባኝ በቃ ተቃጠልኩኝ ወይ ዋንጫውን አንበላ ወይ ተስፋ እኔ እኮ በይሳም ትንሽ ተስፋ ያየው መቃጠል ጀመርኩኝ እኮ ለምን እኔ ወይ ብሉትና ገላግሉን ነው እኔ በቃ ዛሬ ምን ቀጣይ ሁለት ጨዋታ በተከታታይ ምንም ጎል ማስቆጠር አልቻላችሁ በቃ ወይ እነ ዮኬሬሽ ወደ አቋማቸው እስኪመለሱ ድረስ ነው የምትጠብቁት ሜዳ ውስጥ አትፋለጡና ጫውታ ሲያልቅ ማለት ነው እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ነው ያ ከሊ ልጅ የሚያስብል መስሏል አይደለ እጅን ጭንቅላት ላይ ማድረግ ወይኔ ምን አይነት እድል ነው እያባከነን ያለ ነው ግን ምን አይነት እድል ነው እያባከነን ያለ ነው ማን እንዴት አይነት ረቢለሽ ጫውታን የተጫወተው ወይኔ እሚረባ ሙከራ እናረግ እሚረባ ጫውታ አልተጫወትን ጀም እንዴ እስኳዳችን ሙሉ አይደል እንዴ ሙሉ እኮ ነው ሙሉ አሁን ምን ጎደለ ምን አንድ ካላፊውሪ ለናቱ በቃ ከዛ ውጪ ምን ይጎደልን ነገር አለ ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው ከሱ ውጪ ሙሉ ስኳድ አለ ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጫውታ ማንጮተው ማን 9 ነጥብ እንደዚህ እንደናፈቀኝ ቀረው ማለት ነው የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው ማን ወይኔ ይፉ እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላቅም ተቃጠልኩኝ አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል አሁን ይመጣና አርቴታ አውት ምናምን ይላል የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል ይለፈልፋል ግን መተባበር አይፈልግም አድናቂህ ነው አንተን ማየት ይፈልጋል ግን መተባበር አይፈልግም ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስካስጠላኝ ነው ቋቅ ምቀኛ ብቻ ነው 59 ሰብስክራይበር 700 ሰው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ አስብበት ተቀልጋላችሁ ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም አንድ ሚናገር አርቴታ ምናምን ሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ ብትወጣልኝ ይሻለኛል እንደዚህ ማን ቀጥልም እንደዚህ አንቀጥል የሆነ ነገር መቀየር አለበት የእናንተ ሙርሚያሻ ብቻ ነኝ እንዴ ሙርሚያሻ የሚተባበር የለም የሆነ ነገር ስትፈልግ የሚያግዝ የለም ሁሉም ሰው ካንተ ማገዝን መተባበርና ይጠብቃል አሁን አይደል እንደምሰማው በላስት ታይም አርሰናል 2 ጌም በተከታታይ ጎል ያላገባው ሚኬል አርቴታ ተጫዋች እየነበር ነው አሉ እኔ በዚህ ሙድ ሊዝ አይደለም ግን አረ በስማም አርሰናል እያንጠባጠበው ነው እኛም እያንጠባጠብነው ነው በፔፕ ምክንያት በላይናፕ ምክንያት የናንተስ እሺ ታውት ማርቲኔሊና ማዱኬን አስገብቶ ልትለኝ ትችላለህ ማዱኬ በጣም ምርጥ ልጅ ነው እኔ አሰልጣኝ በአሁን ሰዓት ከሳካ በላይ ሳካን አስቀምጬ ማዱኬን ማጫወተው ልጅ ነውና እኛ ግን በፔፕ ተቃጠልን ይኸውልሽ የትም አትሄጂም እኔ አምናለሁ በዚህ እኔ እንኳን ባልመጣ አንቺ ወደታች ወደ እኔ ትመጫለሽ የምር አርሰናል በጣም ነው ግን የሚችለው በጣም ግን ዋንጫ ቀጣይስ ከማንቸስተር ዩናይትድ ባይዞ እኔ ያሁኑ ጌም አላረካኝ አርክቶኝ አይደለም የኖቲንጋም ጨዋታ አርሰናል አቻ መውጣቱ ሽንፈት ነበር የሚያስፈልግ እኛ ፔፕ እያስለበለበን ካለው አንፃር ቀጣይ ማንቸስተር ዩናይትድ ነው የምገጥመው ወያላ
3 ጌም በተከታታይ ላታገቢ ነው ማለት የዩናይትድ እዚህ ዲፌንስ ላይም አታገቢም። በቃ በዚህ አይነት ምንድነው ማየው እንዴ? ሲቲ ተሸንፏል በ6 ነጥብ በ9 የምናደርገውን ምንድነው ምንሰራውኛ እንዴ? እየተከላከሉ ነው። እሰይ እንኳን የተከላከሉ ተጠቅጥቀው ለምን 20 አይሆኑ? ምን አገባንኛ? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮሽ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚንጠናከከው። ምን አይነት የተጣለ ጨዋታ ነው ያለኛ ግን ኧረ በስመ አብ ወያላው የራሱን ሳያቀው ለቃን ሙሉ ስለ ማንቸስተር መቋጠር ያወራ ለማንቸስተር ቋጠርኩኝ ማንቸስተር 3 ነጥብ ሰጠኝ ዋንጫውን በእጄ ሰጠኝ። በራስ ነው እንደቋጠርከው በራሳችሁ ነው እንደቋጠራችሁት። አረ ነው ትንጋ ጥግሽን አሳዘሽ አይደለ? በቃ ሳምንት ደግሞ እኔ ደግምሽና ትረጋጋለሽ። ከዛ በኋላ ሰላም ይወርዳል። አበቃ። እኔ አይደለሁም የሲቲ ፈላዎች ናቸው። እንዲህ መቋጠር ይቻላል። እናንተም ተማራችሁ፣ ለእናንተም ይሳካል። ትችላል። ዛሬ ፈላው ተሳክቶለታል። ቅድም ማንቸስተር ዩናይትድ ሲቲን ሲያሸንፈው ቁጭ ብሎ የአርሰናል ደጋፊዎች እንዲህ እየቋጠሩ ነበር። መልሰውታል እንግዲህ ሲቲዎች ማለት ነው። ኮንግራ ይመቻችሁ። ምን አይነት ጨዋታ ነው? ምን አይነቱን ደካማውን አርሰናልን ነው ዛሬ ተመለከትነው። አረ በስመ አብ። እውነት ለመናገር ትንሽ ሰከንድ አፉን እኮ አርሰናል ትንሽ ወደ ማጥቃቱ መጣ እንጂ የፈርስት አፉማ ጭራሽ ኖቲንጋሞች እጅግ በጣም ተጭነው ሲጫወቱ ነበር። በጣም ማለት ነው። ከምሬን ነው የምላችሁ። ዛሬ በኮርናም ቢሆን ለማንኛውም ውጤቱ እኔ እንዲህ አልጠብኩም ነበር። እውነት የዩናይትድን ጨዋታ ሽንፈት በሲቲን ሽንፈት አይቶ ማለት ነው አርሰናሎች ገብተው ይህንን ጨዋታ ያሸንፋሉ ብዬ ጠብቄ ነበር። ለማንኛውም ለፈላው ተሳክቶለታል። ያው እኛም መጽናኛ አግኝተናል። ግን በእርግጥ ያው ከአርሰናል ጋር እንገናኝም ብቻ ያው አቻ ነው ኖርማል ነው ለማለት ነው። ግን ስለቋጠራችሁ ነው